ሰላም እንደምን አላችሁ። በዛሬው ትምህርታችን የምንመለከተው በየዕለቱ የምንጠቀምባቸውን አገላለጾች የግዕዝ ግስን በመጠቀም እንሰራለን ማለት ነው። እስከመጨረሻው አብራችሁን ቆዩ። የመጀመሪያው ለምሳሌ ውሃ ከጉድጓድ መነጨ ወይም ፈሰሰ የሚለውን ሐሳብ እንዴት ነው በግዕዝ የምንገልጸው ብለን ስናነሳ ለምሳሌ ውሃ ማለት ማይ ማለት ነው። ጉድጓድ የሚለው ግብ ነው የሚለው። ስለዚህ ማይ ፈልፈለ እምግብ ስንል ፈልፈለ ማለት መነጨ ማለት ነው። ስለዚህ ውሃ ከጉድጓድ መነጨ የሚለውን ይሰጠናል። ቀጥሎ እህቴ ተፋችብኝ የሚለውን ሐሳብ እንዴት ነው የምንገልጸው? እህቴ ወረቀት ወረቀት ማለት ተፋች ማለት ነው። ግሱ ወረቀ ነው የሚለው። ወረቀ ማለት ተፋ ነው። ወረቀት ሲሆን ተፋች ይሆናል። ቀጣይ ደግሞ ወንድሜ ትናንትና ጠፋ ማለት ስንፈልግ ወንድም እሁ ነው። እሁ ማሰነ ትማልም ማሰነ ማለት ጠፋ ማለት ነው። ትማልም ማለት ትናንትና የሚለውን ነው የሚገልጽልን። ቀጣይ ደግሞ አባቴ ዳቦውን ባረከ ማለት ስንፈልግስ እንዴት ነው በግዕዝ የምንለው? አቡየ አተበ ህብስተ አተበ ማለት ባረከ ማለት ነው። ስለዚህ አባቴ ዳቦውን ባረከ ይሆናል። ቀጣይ ደግሞ እህቴ አክስታችንን አገኘቻት ማለት ስንፈልግ ያው እህቴ ማለት ያው እህቴ ብለን እንገልጸዋለን። አገኘች የሚለውን ረከበት ይላል። አክስት ማለት ዱዲት ነው። ስለዚህ እህቴ ረከበት ለዱዲትነ እንላለን ማለት ነው። ቀጣይ ደግሞ አጎቴ ልጁን አመሰገነ ማለት ስንፈልግ በግዕዝ ቋንቋ ምን ማለት እንችላለን? አጎት ማለት ዱድ ማለት ነው በግዕዝ። ስለዚህ አጎቴ የሚለውን ለማንሳት ዱድየ እንላለን ማለት ነው። ዱድየ አጎቴ ማለት ነው። ስለዚህ አይኮተ ለወልዱ ማለት እንችላለን። ስለዚህ አይኮተ አመሰገነ ነው። ለወልዱ የሚለው ልጁን የሚለውን ለማምጣት ነው። ዱድየ አይኮተ ለወልዱ ይሆናል ማለት ነው። ቀጣይ ደግሞ የምናገኘው አለሙ ብሩን ደበቀ ማለት ስንፈልግስ እንዴት ነው መመስረት የምንችለው? አለሙ የሚለው ያው እሱ ስለሆነ በመራሂ ውእቱን መተካት እንችላለን። ስለዚህ ውእቱ ከበተ ብለን እሱ ያው ብሩን ደበቀ የሚለውን ከበተ የምትለዋን ግስ ማስገባት እንችላለን ማለት ነው። ቀጣይ ደግሞ ጓደኛዬ ትናንትና አገባ የሚለውን እንግዲህ ዋና ግሱ አገባ የሚል ነው። ቢጽ ማለት ጓደኛ ነው። ቢጽ አውሰበ ትማልም አውሰበ ማለት አገባ ማለት ነው። ስለዚህ ጓደኛዬ ትናንትና አገባ የሚለውን ይገልጽልናል። ቀጥሎ ያለው ጎረቤታችን ልጁን ገረፈ የሚለውን ስናነሳ ደግሞ ጎረቤት ማለት ጎር ይላል። ስለዚህ ጎርነ ተፈየ ለወልዱ ተፈየ ማለት ገረፈ የሚለውን ያመጣል። በቀጣይ ያለው ደግሞ ልጄ በጣም አለቀሰ የሚለውን ለመግለጽ በግዕዝ ቋንቋ ምን መጠቀም እንችላለን? ሁለት ግሶች አሉ። አንደኛው በከየ ይላል፣ ብዙዎቻችን የምናውቀው። ወልድየ ጥቀ በከየ ያው ጥቀ ማለት በጣም የሚለውን ለማምጣት ነው። ወይም ደግሞ ወይለወ ማለትም እንችላለን። ቀጣይ በሌላ እንገናኛለን። ሰላም ቆዩ።